ሰላም ሰላም፣ እንዴት ናችሁ? ውድና እየተከበራችሁ የጥሩዬ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላም፣ ጤና፣ ፍቅር፣ አንድነት ከሁላችሁ ጋር ይሁን እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። ጥሩዬ ዩቲዩብ በጣም 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 እይታ በጣም እየቀነሰብኝ ነው፣ በጣም ማለት ነው። እና ከምን አንፃር እንደሆነ አላቅም። ያው በእርግጥ እኔም ጠፍቻለሁ፣ ብዙ ጊዜ ገብቻ አላቅም፣ በጣም ጠፍቻለሁኝ። እስኪ እንደ እግዚአብሔር መልካም ፍቃድ ቪዲዮ የምለቀው ቪዲዮ ራሱ እይታ እያገኘልኝ አይደለም። አይ ዶንት ኖ ዋይ፣ ለምን እንደሆነ አላቅም። እና እስኪ የገባችሁ ቪዲዮዬን እዩልኝ፣ ሰብስክራይብ አድርጉልኝ ለማለት እወዳለሁኝ። እንግዲህ ዛሬ የረመዳን የሁለተኛ ሳምንት የመጀመሪያ ቀን ነው። ያው እስከ ዛሬ ለመቅረጽ ብዙ ስላልተመቸኝ ነው። እስኪ ዛሬ የፈርኒ ወይም ደግሞ ልክ እንደ ክሬም ከረሜላ የሚሰራ በሩዝ ዱቄት የሚሰራ ፈርኒ የሚባል በጣም ጣፋጭ የሆነ የሚሰራ ስዊት አለ ወይም ደግሞ ጣፋጭ አለ ማለት ነው። እና እሱን ለመስራት ወደ እናንተ መጥቻለሁ ማለት ነው። ልክ እንደ ከረም ከረሜል ነው፣ ግን ፈርኒ ነው የሚሉት በዚህ ሀገር ማለት ነው። ግን በሩዝ ዱቄት ነው የሚሰራው ማለት ነው። እና እሱን ወደ አሰራሩ እንገባለን ማለት ነው። እዚህ ጋር የሩዝ ዱቄት አለ፣ የሩዝ ዱቄት አለኝ እዚህ ጋር ደግሞ እንግዲህ ውሃ በብርጭቆ አዘጋጅቻለሁ ማለት ነው። እንደዚህ በብርጭቆ የምለካው እየለካው ነው አሳያችኋለሁ ማለት ነው። ተከታተሉኝ። ውሃ እንዳይበዛብን እንደ ቤተሰቡ መጠን ልክ ማለት ነው። እዚህ ጋር አንድ ያው ሞልቼዋለሁኝ፣ የጎዶሎ እንዳይመስላችሁ። ሞቅ ያለ ወይም ደግሞ ለስ ያለ ውሃ ብታደርጉበት መልካም ነው። ሁለት አራት ብርጭቆ ውሃ እናደርግና ከዛ 3 ማንኪያ የሩዝ ዱቄት እናደርጋለን ማለት ነው። 3 ማንኪያ የሩዝ ዱቄት እናደርጋለን። ይሄንን እንበጠብጣለን ማለት ነው። ይሄንን እንደዚህ በመምቻ እንደዚህ እንበጠብጥና ከዛ እንጥደዋለን ማለት ነው። በደንብ መብሰል አለበት። በጣም ቲክ ይሆናል። ከወፈረብን ውሃ ጠብ እያደረግን ልከኛውን አድርገን እንትን እንላለን ማለት ነው። በጣም ስለሚወፍር ነው ይሄንን ያደረኩት። ይሄ ራሱ እስኪ ቆይ እየወፈረ እየተንተከተከ ሲሄድ ልክ እንዳጥሚት ነው ልድ የሚለው ማለት ነው። እና አብረን እናያለን አሰራሩን ማለት ነው። ከአሁን በፊት ብዙ ጊዜ ሰርቸዋለሁ እንደ እግዚአብሔር መልካም ፍቃድ ማለት ነው። እስኪ አሳያችኋለሁ ማለት ነው። እዚህ ጋር አምጥቼ ጋዝ ላይ ጣድኩት ማለት ነው። እጄ ብዙ ማረፍ የለበትም። በተደጋጋሚ ነው ማማስለው። እስኪ አሁን ልድልድ ሲል እንገናኛለን ማለት ነው። ሰዓት እንዳይወስድ ማለት ነው። እየወፈረ ሲመጣ መልሼ እናሳያችኋለሁ ማለት ነው። ይሄውላችሁ እንግዲህ ያ3 ማንኪያ የሩዝ ዱቄትና 4 ኩባያ ውሃ ይሄን ያህል ወፍሯል ማለት ነው። ወተት ስለሚገባ ውሃ አልጨምርም። አሁን ወተት ወይም ደግሞ የዱቄት ወተት በጥብጬ እጨምራለሁ ማለት ነው። እኔ ግን ዱቄት ወተት ነው የምጨምረው በጥብጬ። እናንተ ፍሬሽ ወተት ካላችሁ ፍሬሽ ወተት ማድረግ ትችላላችሁ ማለት ነው። ይሄ ግን መጀመሪያ በደንብ መብሰል አለበት። ያው ጥሬ ሩዝ ስለሆነ መጀመሪያ በደንብ መብሰል አለበት። ይሄን ያህል ወፍሯል ማለት ነው። ይሄ ሁላችሁ ይሄን ያህል ወፍሯል። ስለዚህ ወተቱን በጥብጬ ስጨምር እንገናኛለን ማለት ነው። ይሄው እዚህ ጋር በጣም ከ30 ደቂቃ በላይ አንተክትኬዋለሁኝ። በጣም ወፍሯል፣ እያነሰም ጭምር ነው ማለት ነው። አሁን 1 ኩባያ ውሃ አድርጌ እዚህ ጋር ወተት አደርጋለሁኝ። 2 3 4 ኩባያ 4 ወተት አደርግና በዚህ ቀላቅላለሁ ማለት ነው። ይሄንን በዚህ ምትት አደርግና ያው አንድ እጅ ስለሆንኩኝ ስጨምር እንግዲህ ላታዩ ትችላላችሁ፣ ወይም ደግሞ
በነጩ ነው ማለት ነው። እናንተ በቢጫ ከፈለጋችሁ ወይም ደግሞ በቢጫው ከፈለጋችሁ ቢጫ እንዲሆንላችሁ ከፈለጋችሁ በምን ትሰሩታላችሁ? መብርሃን ድረሽ አይገርምም? ቂጡን ለመያዝ ሞክሮ ማለት ነው። ሞክሮ ዞር ብዬ ነበር ለትንሽ ደቂቃና ቂጡን ለመያዝ ሞክሮ እንትን ስልበት ወተቱን ሳረግበት ለመነሳት ሞከረ እና ለዛ ነው ድምፁ ራሱ ኮኮኮ ያለው ማለት ነው። እና ድስቱን ቀየርኩት እንዳይነሳብኝ ማለት ነው። እናንተ ግን እጃችሁ መቋረጥ የለበትም። ምክንያቱም ቂጡ ከያዘ ወተት ሲገባበት ልክ እንዳያችሁት ይነሳል። ያው እንግዲህ ስራ ላይ ስለሆንኩኝ ወደዛ ወደዚህ እያልኩኝ ስለሆነ ይሄን ይመስላል ማለት ነው። ይሄን ይመስላል ማለት ነው። እንግዲህ ይሄው ቲክነሱ እንደዚህ ነው። ወተት ጨምሬያለሁ። አሁን ትንሽዬ ሮዝ ወተር አደርጋለሁ ማለት ነው። ሮዝ ወተር እና ስኳር ጨምራለሁ። ስኳር 1 ካፕ 2 ካፕ ስኳር አደርጋለሁ ማለት ነው። ሁለት ስኒ ስኳር ጨምሬያለሁ። እናንተ ጥፍጠቱን እንደ ቤታችሁ አድርጉት። እኛ ቤት በጣም ብዙ ጣፋጭ አይፈልጉም። በጣም ስዊት አይፈልጉም። በቃ ጣፋጭ ኖርማል አለ አይደለ? እንደዛ ነው የሚፈልጉት። ለዛ ነው እንትን ያልኩት ማለት ነው። አሳያችኋለሁ ማለት ነው። ይሄ እንግዲህ በነጩ ነው። ሮዝ ወተሩን ደግሞ አሳያችኋለሁ። ሮዝ ወተር ይሄ ነው ያለኝ። እናንተ ያላችሁን ሮዝ ወተር በዚህ 1 ኩባያ 1 ስኒ ማለት ነው። የሻይ ስኒ ያያችሁ፣ የሻይ ስኒ አድርጌ እጨምራለሁ ማለት ነው። አሁን ይሄ ጥፍጠቱን ቀምሳችሁ ብቻ ጥፍጠቱን አይታችሁ ብቻ አውጥታችሁ በየኩባያችሁ ውስጥ አድርጋችሁ መክተት ነው መስራት ነው ማለት ነው። ይሄን ይመስላል ማለት ነው የዛሬ የሙያ እንትኔ ማለት ነው። ስሩና ሞክሩት። ማርያም በጣም ትወዱታላችሁ። ጾመኛ ያልሆናችሁ ልጆች ራሱ ብትበሉት ቅዝቅዝ አድርጋችሁ ፍሪጅ ውስጥ ነው የሚቀመጠው፣ ሲቀዘቅዝ ነው የሚበላው። አቀዝቅዛችሁ ብትበሉት ለእናንተ ራሱ በጣም ጥሩ ነው፣ ይጠቅማችኋል። በተለይ ቀጫጫ የሆናችሁ ልጆች ማለት ነው። እንደኔ ዱባ ያልሆናችሁ ልጆች ስሩና ሞክሩት። እናንተም ተጠቀሙት፣ በጣም ትወዱታላችሁ። በቀጣይ ደግሞ በሌላ ፕሮግራም ድረስ እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚህ ይሰናበታችሁ። ቻው። ዩቲዩቤን ግን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አሁን በቅቶታል አወጣዋለሁ፣ ብትከታተሉኝ ደስ ይለኛል። አመሰግናለሁ። ውድ ቤተሰቦቼ የሰራሁት ፈርኒ ይሄንን ይመስላል ማለት ነው። እንግዲህ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ የዩቲዩብ ቤተሰብ እንድትሆኑ ጋብዛለሁኝ። እጄን ወደ ካሜራው አዞርኩኝ እና ይኸው እንግዲህ ዛሬ የሰራሁት ይሄንን ነው። አለ ደግሞ ከረም የለም ሰርቼ ፍሪጅ ውስጥ አስገብቻለሁ። እሱ በሌላ ዲዛይን ስለሆነ አልቀረጽኩትም ማለት ነው። በክብ ወይም ደግሞ አበባ በሚመስል ዲዛይን ነው። በቀጣይ ፕሮግራም እንገናኛለን። ቸር ያገናኛል።